በጉራጌ ዞን ገደባኑ ጉታዘር ወለኔ ወረዳ ከሚገኙና በመንገድ እጦት ምክንያት ህዝቡ ከሚቸገርባቸው የገጠር ቀበሌያት አንዱ ነው የሰፋቶ ቀበሌ። በዚህ ቀበሌ የሚኖሩ የህብረተሰብ ክፍሎች ቢታመሙ ወደ ጤና ተቋማት ለመድረስ ያመረቱትን የግብርና ውጤት ወደ ገበያ ለማቅረብ ሌሎችም ማህበራዊ ጉዳዮቻቸውን ለመከወን ተቸግረው በርካታ ዓመታትን አሳልፈዋል። ችግራቸውን ለማቃለልም የገጠርና የከተማው የአካባቢ ነዋሪ ከመንግስት ጋር በመቀናጀት የጀመሩት የ11 ኪሎ ሜትር የጠጠር መንገድ ግንባታ በከፊል ተጠናቆ አገልግሎት መስጠት ጀምሯል። አቶ አምሩ መልሴና አቶ ማህሙድ ሁሴን የቀበሌው ነዋሪዎች ሲሆኑ አቶ አብዱልአዚዝ ካጀበል ደግሞ በአዲስ አበባ የሚኖሩ የአካባቢው ተወላጅ ናቸው። ከመንገዱ ግንባታ በፊት ያጋጥማቸው የነበረው ማህበራዊና ኢኮኖሚያዊ ጫና ተዘርዝሮ አያልቅም ይላሉ። ወላድ ከእንደቢው አካባቢ የሚባል አካባቢ አዞ ስትገባ ከሌላ ተሸክማ አዞ ስትገባ ሞተች፣ ሳትገላገልም ማለት ነው። የሰራው ነገር ራሱ ወደ ገበያ ለማቅረብ በጣም ይቸገር ነበር። እዛ አካባቢ ሰው ወላድን የታመመ ሰውን በቃሬዛ ነበር የሚሸከመው። መንገድ ላይ የተጎዱ ብዙዎች አሉ፣ በመንገድ እጦት ምክንያት ማለት ነው። ቀሪ የመንገድ ግንባታው ስራዎች ለማጠናቀቅም ሆነ መንገዱን ለመጠበቅ ያላቸው ቁርጠኝነት ጠቁመዋል። ይህ መንገድ እንደ አይናችን ብሌን ነው የምናየው፣ በጣም ወሳኝም ስለሆነ ማለት ነው። ሌላ አማራጭም ስለሌለን መንገዱ በመጠበቅም ይሁን ቀዩም ለማጠናቀቅ በእኛ በኩል በቁርጠኝነት ተነስተናል። የገደባኑ ጉታዘር ወለኔ ወረዳ ዋና አስተዳዳሪ አቶ ሙራድ ረሻድ እንዳሉት የወረዳው የመሬት አቀማመጥ ዳገትና ቁልቁለት የበዛበት ከመሆኑ ጋር ተዳምሮ የመንገድ መሰረተ ልማቱ ሽፋን በጣም ዝቅተኛ በመሆኑ ህዝቡ ለማህበራዊና ኢኮኖሚያዊ ችግሮች ሲጋለጥ ቆይቷል። እነዚህን ችግሮች ለመቅረፍ ባለፉት 3 ዓመታት ባለሀብቱና መላው ህብረተሰብን በማሳተፍ ከ28 ሚሊዮን ብር በላይ ወጪ የተደረገባቸው 202.2 ኪሎ ሜትር መንገዶች መገንባታቸውን ተናግረዋል። በ2013 ዓ.ም የተጀመረውና ከፊል ስራዎቹ ተጠናቀው ለምርቃት የበቃው የሰፋቶ ቀበሌ የ11 ኪሎ ሜትር መንገድ ግንባታም የህብረተሰቡን ችግሮች ለማቃለል ትልቅ ሚና እንደሚኖረው ገልጸዋል። በወረዳው በመንገድ መሰረተ ልማት ላይ የሚስተዋለውን ችግር በተጀመረው የተባበረ ክንድ ለማቃለል ጥረቱ ተጠናክሮ እንዲቀጥልም መልእክታቸውን አስተላልፏል። መላው የወረዳችን ባለሀብቶችና የወረዳችን ህብረተሰብ በመንገድ ላይ የተጀመረውን የተቀናጀ ርብርብ በሁሉም ቀበሌ አጠናክሮ ማስቀጠል የወረዳችን የመንገድ ችግር በአጭር ጊዜ በመፍታት በንጹህ መጠጥ ውሃ እና በሌሎች ዘርፎች ወዳለብን ችግር ፊታችን እንድናዞር ጥሪን እያቀረብ አጠቃላይ በዚህ መንገድ ላይ በገንዘብም በጉልበትም በክህሎታችሁም ስትሳተፉ የነበራችሁ አጠቃላይ የወረዳችን ተወላጆች አጠቃላይ ኮሚቴ አስተባባሪዎች በዚሁ አጋጣሚ ማመስገን እወዳለሁ። በምርቃት ስነ ስርዓቱ የተገኙት የጉራጌ ዞን ዋና አስተዳዳሪ አቶ መሐመድ ጀማል በገደባኑ ጉታዘር ወለኔ ወረዳ በህብረተሰብ ተሳትፎ የሚሰሩ የመንገድ ልማት ስራዎች የሚያስመሰግኑና ተጠናክረው መቀጠል እንዳለባቸው ጠቁመው የአካባቢውን ህብረተሰብ ጥረት ለማገዝም እንደ መንግስት የሚደረገው ድጋፍ ይጠናከራልም ብለዋል። እንደ ገደባኑ ጉታዘር ወለኔ ወረዳ ባለፉት ዓመታት የሚነሱ ጥያቄዎች ለመመለስ ጥረት ቢደረግም በልማት ወደ ኋላ የቀረ ስለሆነ ብዙ ክፍተት ያለበት ወረዳ ነው። ይህን ለመሸፈን አንድም ተወላጁ ሁለትም የወረዳው አመራር ትኩረት ሰጥቶ በመስራት አለፍ ሲልም የክልሉም የዞኑ መንግስት በተቻለው አቅም ሰፊ ጥረት እያደረገ ያለበት ሁኔታ ነው። እኛም እንደ ዞን ከወረዳው መንግስት ጋር በመሆን ይሄ መንገድ በጣም የተሻለ ሆኖ እንዲወጣ ሌላ ክፍተቶችም አሉ። ብዙ ቦታዎችን አይተን ነው ዛሬ የመጣ ነው። በወረዳው ያሉ አጠቃላይ ልማት ክፍተቶች በፍትሃዊነት ለመመለስ እንደ ዞን መንግስት ጥረት የምናደርግ መሆኑ ለመግለጽ እወዳለሁ።